ሰላም እንዴት ናችሁ? ውድ የአሁ አካዳሚ ቤተሰቦች ዛሬ ደግሞ ይዤላችሁት የመጣሁት ቪዲዮ የአማርኛ ሆሄያቶችን በመጠቀም ቃላቶችን መመስረት የሚል ነው። ከአሁን በፊት 34ቱን የአማርኛ ፊደሎች ወይም ሆሄያቶችን አይተን ነበር። አሁን ደግሞ እኒህን 34ቶችን የአማርኛ ፊደሎች በመጠቀም ቃላትን እንመሰርታለን ማለት ነው። ይህ የአሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። ቪዲዮውን ከወዳችሁት ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። ከእናንተ ውጤታማ ለመሆን የሚጠበቀው ቪዲዮውን በየዕለቱ ተከታታይ የምለቃቸውን ቪዲዮዎች እነሱን መመልከት ብቻ ነው። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። ተከታተሉ። እሺ በእያንዳንዱ የአማርኛ ፊደሎች ቀስ ብዬ ላንብበው መሰል በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት የሚል ነው። ስለዚህ ሙሉ በ34ቱ ፊደሎች እንዲሁም በውስጡ ባሉት ቃላትን እንመሰርታለን ማለት ነው። እሺ የአማርኛ የመጀመሪያው ፊደል ሀ ነው። መጀመሪያ በሀ እንመሰርታለን ማለት ነው። እሺ ሀ በሀ ስንመሰርት ሀ እኩል ነው። እሺ ሀ ይላል። ች ሀ ነች። ቀጥላ ብ ከብ ቀጥላ ደግሞ ት ነች። እሺ በአንዴ ስናነበው ምን ይሆናል? ሀ ብ ት ሀብት ይሆናል ማለት ነው። በሀ ሀብት የሚል ቃላት መሰረትን ማለት ነው። እሺ ቀጥለኛው ከሀ ቀጥሎ ደግሞ ያለ ማን ነው? ሁ ነች። ሁ ደግሞ ማን የሚልን እንመሰርታለን ማለት ነው? ሁ እሺ ለ ት ባንዴ ስናነበው ሁለት የሚል ቃል ይሰጠናል ማለት ነው። በሁ ሁለት የሚል ቃል ከመሰረትን በሀ ደግሞ ሀብት በሁ ሁ ለ ት ሁለት የሚል ቃል መሰረትን ማለት ነው። እሺ በሶስተኛዋ የሀ ፊደል ደግሞ ሂ ነች። ሂ ሳ ብ ባንዴ ስናነበው ሂ ሳ ብ ሂሳብ የሚል ቃል ይሰጠናል ማለት ነው። እሺ በመቀጠል ከሶስተኛው የአማርኛ ሆሄል ቀጥሎ ያለው ሀ አራተኛው ሀ ነው ማለት ነው። ከዛ ቀጥለን እሺ ሀ እሺ በሀ ደግሞ የሚሰጠን ቃል ሀ ሳ ብ ሀሳብ የሚል ቃል ይሰጠናል ማለት ነው። አራተኛው ሀሳብ ሀ ሳ ብ ሀሳብ ይላል ማለት ነው። እሺ በመቀጠል ሄ ነው። ሄ ደግሞ ሄ አለ ይሄ ደ ባንዴ ስናነበው ሄደ የሚል ቃል ይሰጠናል ማለት ነው። እሺ የመጨረሻው የሀ ፊደል የሆነው ህ ነው። ማለት ስድስተኛው የመጨረሻው ሳይሆን ስድስተኛው ህ ነው። ህ ዝ ብ ህዝብ ይሆናል ማለት ነው። በአንዴ ስናነበው ህ ዝ ብ ህዝብ ይሆናል ማለት ነው። በህ ህዝብ የሚል ቃል መሰረትን ማለት ነው። እሺ የመጨረሻው የሀ ፊደል የሆነው ደግሞ ሆ ነው። በሆ ደግሞ በሆ
የምን ቃል እንመሰርታለን ማለት ነው? ሆ ቴ ል። እሺ ሆ ቴ ል በአንድ ላይ ሆቴል የሚል ቃል ይሰጠናል ማለት ነው። እሺ ከሀ ቀጥሎ ያለው ወርድ ደግሞ ማን ነው? ፊደል ለ ነው ማለት ነው። አሁን ለን እናያለን ከመጀመሪያ እስከ መጨረሻ በእያንዳንዱ ማለት ነው። እሺ በለ ደግሞ ለ ው ጥ ባንዴ ስናነበው ለውጥ ይሆናል ማለት ነው። ለውጥ ለ ው ጥ ለውጥ የሚል ቃል ይሰጠናል ማለት ነው። እሺ ከለ ሁለተኛው ፊደል ደግሞ ሉ ነው። ሉ ደግሞ እሺ የመጀመሪያዋ እሺ ሉ ል ባንዴ ስናነበው ሉል የሚል ቃል ይሰጠናል ማለት ነው። ሉል የሚል ቃል ይሰጠናል። ሶስተኛ ደግሞ ሊ ነች። ሶስተኛዋ የለ ፊደል ሊ ነች። እሺ ሊ ት ር ሊትር የሚል ቃል ይሰጠናል ማለት ነው። እሺ ሊ ት ር ሊትር የሚል ቃል ሰጠን ማለት ነው። እሺ ከዛ ደግሞ የመጨረሻው የአራተኛው የለ ፊደል ላ ነው ማለት ነው። ላ በላ ደግሞ ማን የሚል ቃል እንመሰርታለን? ላ ም ምን ሆነ? ላም የሚል ቃል ይሰጠናል ማለት ነው። እሺ አምስተኛው ደግሞ ሌ ነች። አምስተኛዋ የለ ፊደል ከዛ ሌ እቺ ደግሞ ባ ናት። ባንዴ ስናነበው ሌባ ይሆናል ማለት ነው። እሺ ከዛ ከሌ ቀጥሎ ል ነው። ለ የስድስተኛ ፊደል ል ነው። ል እሺ ል ማ ት ባንዴ ስናነበው ምን ይሆናል? ል ማ ት ልማት ልማት የሚል ቃል ይሰጠናል ማለት ነው። እሺ በመቀጠል የመጨረሻው የሎ ፊደል የለ የመጨረሻው ፊደል ሎ ነው። ሎ ደግሞ ሎ ሚ ሎሚ የሚል ቃል ይሰጠናል ማለት ነው። እሺ በእያንዳንዱ እስከ መጨረሻው እንዲህ እያደረግን በአማርኛ በእያንዳንዱ የአማርኛ ፊደሎች ቃል እንመሰርታለን ማለት ነው። እሺ በሀ ሀብት የሚል ቃል መሰረትን። በሁ ሁለት በሂ ሂሳብ ሂሳብ በሀ ደግሞ በአራተኛው ሀሳብ የሚል ቃል መሰረትን ማለት ነው። እንደገና በአምስተኛው ሄ ደግሞ በሄ ሄደ ሄደ የሚል ቃል መሰረትን። በህ ደግሞ ህዝብ የሚል ቃል መሰረትን። በሆ ደግሞ ሆቴል የሚል ቃል መሰረትን ማለት ነው። እሺ ወደ ለ ደግሞ
የመጀመሪያው ለውጥ ለውጥ ይላል። ከዛ ቀጥሎ ሉል የሚል ቃል ሰጠን። ከዛ በሊ ደግሞ ሊትር የሚል ቃል ሰጠን ማለት ነው። እሺ አራተኛው የለ ፊደል ደግሞ ላ ነው። በላ ደግሞ ላም የሚል ቃል ይሰጠናል ማለት ነው። በሌ ደግሞ ሌባ የሚል ቃል ይሰጠናል ማለት ነው። እሺ ደግሞ ልማት የሚል ቃል ይሰጠናል ማለት ነው። እሺ ሎ የመጨረሻው የለ ፊደል ደግሞ ሎ ነው። ሎሚ ይላል ማለት ነው። እሺ ውድ ያሁ የአካዳሚ ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በኦንላይን መማር ለምትፈልጉ ደግሞ በኢሞ፣ በቴሌግራም እንዲሁም በዋትስአፕ ባስቀመጥኩላችሁ ስልክ መደወል ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ተመኘሁላችሁ። ሰላም ሁኑ።